በአሁን ሰዓት አቤልም ማስነካት አልነበረብሽም ነው ሌላ ነገር አይደለም። አንተ ምን አገባ? ቆይ አንተ ስለሱ ምን ያገባሃል እንዴ? በጣም ተወግነ ተቆርቆረ እኮ ነው እያወራ ያለው። ይመለከታል አንተ ወይ የተላከው ነገር አለ። እሺ ለአቤል ወገንኩ እንደዛ ካሰብሽ እሺ ለአቤል ወገንኩ አይመለከትም። አሁን ይኸውልህ ስለ ሩታም ስለ አብርሃምም ስለ አቤልም አይመለከትም አንተን። እንደዛ ነው ታስቢው? አዎ እንደዛ ነው የማስበው። ትናንትና ሰው መተው ነበረ ስደውልልኝ አልነገርኩም? ትናንት ሰው መጥቷል ቤት ድረስ ማለት ነው። የላከው ማለት ራሱ አቤል። ከዛ አንፃር ነው የተናድጄ ሰው ይላኩበት። በአሁን ሰዓት አቤልም ማስመታት አልነበረባችሁም። በቃ እሱ መንካት አልነበረባችሁም። በአሁን ሰዓት ነው የምልሽ። አንተ እኮ እየወገንክ ነው። እኔ ለሱ እየወገንኩኝ አይደለም። እየወገንክ ካልሆነ እንዴት እንደዚህ ታወራለህ? ይሄን ነገር ማመን መቻል አለብሽ። ያስመጣችሁት እናንተ ናችሁ። አሁን አይደለም ስንልክ የላክናቸው ምቱት ብለን አልነበረም። ገብቷል? እንዲያወሩት ነበር እኛ ሐሳባችን እንጂ ሲጀመር ቤት ተመታ እንደዚህ አንስተው ነው እንትን ያሉት እንጂ አይታወቅም። እንደውም ቢመቱ ታሪፍ ነበረ። ድብና አርገው ቅጥቅጥ ቢያረጉት ማስመታት አልነበረብሽም። ምናልባት የሚያስመታሽው አንቺ ነሽ ወይም ደግሞ ሩታ ነች ወይ ሜላት ነች። በቃ ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ብዝዝት ይበልልን። የኛ ምርጥ ቤተሰቦች እንወዳቸዋለን። ዛሬም ተመልሼ መጥቼላችኋለሁ። እንግዲህ የመጣሁት በአንዳንድ ምክንያት ነው። ያው ሰሞኑ ትንሽ እየተፈጠረ ያለው ነገር እያያችሁ ነው። እንግዲህ ትንሽ ደስ ብሎኛልም ደስ አላለኝም ልበላችሁ። እንግዲህ ምንም ማድረግ ስለማልችል ማለት ነው። እና የሆነ ሰው ፈልግሻለሁ ብሎኝ ነው የመጣሁት። ሲመጣ ታያላችሁ። እሱንም ምንድነው አሁን ምላችሁ ትንሽ አቤላ ትላንትና የሆነ ሰው እንደዚህ ያስፈራርቶት ነበር እና ነዩ ይዘውት ነበረ እና የእናንተ እጅ አለበት ምናምን ብሎ ብዙ ነገር እየተናገረን ነው አቤል በውስጥ መስመር። እና አንተን ከፈለግንህ እኛ በግልጽ ማድረግ እንችላለን። ለምንድን ነው እንደዚህ የምናደርገው? ቢሆንም ደግሞ አይገርምም። ምክንያቱም ከሰራው አንፃር ሲያንስክ ነው። እኔ እንደውም እንደዚህ መስቀል አልነበረም ሚስማር ይመስል እንደዚህ ሰቀሉት። እንደውም ቅጥቅጥ ቢያረጉት ነበር ለኔ ደስ የሚለኝ። እንደውም ለሩታም ለኔ ካደረከው አንፃር ማለት ነው። ይሄ ምንም አይደለም የተደረከው። አሁንም አርፈ ብትቀመጥ አሪፍ ነው ጀምልክ ማለት ነው። እንደውም ከዚህ የበለጠ እርምጃ ነው የሚሄድብህ። ኪዬም አንተም ትንሽ ብሩክ ትንሽ ተረጋግቷል አሁን ላይ ይሻላል። እና አንተ ደግሞ የከፋ ነገር ከሚሆንብህ በዚሁ አርፈ ብትቀመጥ አሪፍ ነው። ዝም ብለህ የማይሆን ነገር አትናገር። ሲጀመር እኔን ከፈለግከኝ ደግሞ በግልጽ አውራኝ ናና ማለት ነው። ዝም ብለህ አታሹካሽክ። ይሄ ተደረገ ይሄ ተፈጠረ ይሄ ሆነ እያልክ ዝም ብለህ አትናገር። እኔን ከፈለከኝ አውራኝ ችግር የለውም። ባረግም ደግሞ ምንም አታመጣም። ምን ይነኛ ያረኩት ሩታ ናት ያረገችው። እስቲ ምን ታመጣለህ? እኛ ደግሞ ከፈለግን በግልጽ አንተን ማድረግ አያቅተንም። ሲጀመር እኛ እንደዚህ አይደለም እናረግህ። እኛ እንደውም ምንም አላረጉም እኮ ያዙህ እንጂ ምን አረጉ? እኛ እንደውም እንዲመቱ ነበር ሐሳባችን። ስላልተመታህ እንደውም አመስግን ፈጣሪህን ማለት ነው። ደግሞ ምንም አታመጣም ስነግርህ። እና ቤተሰብ ያው እሄዳለሁ እያለች ነው ሩታም። ለምንድን ነው እንደዚህ እያለች ያለችው? ያው እየተፈጠረ ያለው ነገር እነሱም እየመጡ እየጨቀጨቋት ምናምን ነገር አንዴ ሰው ይጠራታል አንዴ የሆነ ነገር ምናምን። እኔ እንኳን ሄጄ ማባበል አልቻልኩኝም እሷን ማለት ነው። ለምን እያደረጉት ያሉት ነገር ጥሩ ነገር አይደለም። እና እሷም እሄዳለሁ እያለች ነው ተነሳስታለች። እኛ በግድ ቁጭ በያልናት ነው። ቤትም ሁሉም እየተቆጣት ነው። ግን እሄዳለሁ እያለች ነው። ምክንያቱም አሁን እያለቀልኝ ነው መሄድ ነው የምፈልገው ምናምን ነገር እያለች ነው። ቪዲዮ አይታችኋል። እኛም ብዙ ለባባበል ሞክረናል። የቻልነው አሁንም እናረጋለን። ባትሄድ ደስ ይለናል። ሲቀጥል ደግሞ እኛ አሁን የምንፈልገው የነሱ ሰላም የነሱ እርቅ ነው። ግን እየሆነ ያለው እየተፈጠረ ያለው ነገር ለእርቅ የሚጋብዝ አይደለም። አልፎ ተርፎ ኪዬ የሰርግ ወረቀት ብሎ ነው ለኔ የሰጠኝ ለኔ ለዛውም ማለት ነው። እና የኪዬ እንኳን መብቴና ብጅለታለን ችግር የለውም። የሱ ቀላል ነው። ሰርግም ደጋሽ ናቸው ብለው የሚሉት ነገር ሲያጡ ነው። አሁን እንግዲህ በምን እንግባ በምንድነው ብለው ሲሉ ደግሞ እንደገና ምን አደረጉ? ወረቀት ይዘውልን መጡ። የጥሪ ወረቀት። እነሱ ናቸው ደጋሽ፣ እናት አባት ናቸው እነሱ። ማጋባትም ይችላሉ ማፋታትም ይችላሉ። ስለዚህ በዚህ ነገር በጣም ተሰምቶናል። እንደውም እኔ ማለት ከሱ ጋር አፍላፊ አልካፈትም ብዬ ነው ጥዬው የሄድኩትኝ። በዚህ ልክ የወረደ አስተሳሰብ ስላመጣልኝ ማለት ነው እንጂ ለኔ ወረቀት የሚሰጠኝ ሰው አይደለሁም። ምክንያቱም ይናደዱ ምናምን ነው። እኛ ደግሞ መቼም አንናደድም በዚህ ነገር። ትላንትም ተናግሬዋለሁ። መቼም አንናደድም። እኛ ቢፈልጉ ይጋቡ ቢፈልጉ ይጋሙ ምን አገባን እኛ። አይመለከተንም። እንደፈለጉ መሆን ይችላሉ። ግን ከሩታ ራስ ቢወርዱ ጥሩ ነው። በቃ
ይሄ ነው ብለው እና ትንሹ ደግሞ ፈልግሻለሁ ብሎኛል። ለምን እንደፈለገኝ ማቀው ነገር የለም። እየጠበኩት ነው። እሱ ደግሞ ያው ቤተሰብ ምን እንደሚያወራኝ አላወቅኩም። በምን ጉዳይም ይሁን አላወቅኩም። በራሱም ጉዳይ ሊሆን ይችላል። ማቀው ነገር የለም። በሩታም ምክንያት ሊሆን ይችላል። ምክንያቱም እሄዳለሁ ስላለች ልሻት ምናምን ሊለኝ ነው ብዬ ነው ማስበው። ሌላ የሚያገናኘን ነገር ስለሌለ ምናልባት በዛ ኬዝ ቢሆን ነው ብዬ ያሰብኩት። እንግዲህ እየጠበኩት ነው እና ቤተሰብ ያው ያለውበት ቦታ ነግሬዋለሁ። እዚህ ቦታ እኔም ብዬዋለሁ። ያው እየጠበኩትኝ ነው። ይመጣል ማለት ነው። ቤተሰብ እንግዲህ ምን እንደሚያወራኝ አላወቅኩኝም። ያው እንግዲህ እየታየኝ ነው። እሱ ነው መሰለኝ። ትንሽ እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም? ቆይ ታሪፍ ነው አለን። ያው ቻኩላ ፈልግሻለሁ ስትለኝ ያው ብዬ ነው የመጣሁት። በሰላም ነው የፈለከኝ? በሰላም ነው። ደህና ነሽ ግን አንቺ? እኔ አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ቆይታ ሁሉ አሪፍ ነው? ሁሉ አሪፍ ነው። ያው ምን መሰለሽ ትናንትና ያው የተፈጠረውን ነገር ያው እናንተ ናችሁ መሰለኝ ያደረጋችሁት ማለት አቤልን አስመታችሁታል። እኔ አቤል በመመታቱ ምናልባት ቅር አልሰኝም፣ ግን በዚህ ሰዓት አቤል መመታት አልነበረበትም። የትኛውም ሰው ስለ ሄርሜላ ሊል ይችላል ወይ ስለ አብርሃም የሚያሽቃብጥ ሰው አንድም ሰው መመታት አልነበረበትም በአሁኑ ሰዓት። ምክንያቱም እነሱ አንዱ ሰው ከተመታ የሚሄዱት ወደ መጥፎ ነገር ነው ላይ ደግሞ የሚሄዱት ማለት ነው። እና ማስመታት አልነበረብሽም። ምናልባት የሚያስመታሽው አንቺ ነሽ ወይም ደግሞ ሩታ ነች ወይ ሜላት ነች። በቃ ከሱታችሁ አይዘልም ይሄ ነገር አይደል? ጥሩ ነው አባባል ጥሩ ነው፣ ግን በምን እርግጠኛ ነኝ ስላደረግነው ነገር? በምን እርግጠኛ ነኝ? ልንገርሽ አይደል እኔ ራሱ የለም ማን ነው ባስመታው እኔም በመታው ብችል የለም ማን ነው በጣም ደስ ይለኛል እኮ። ግን ጊዜው አልነበረም ነው ጊዜው አይደለም በአሁኑ ሰዓት ማለት ነው። ምናልባት ቤተሰቦችንም ልትረዱ ሞክሩ። ጊዜው አይደለም በአሁኑ ሰዓት የትኛውም ሰው ልንመታበት ምናምን ነገር የምንችልበት ሰዓት አይደለም። ምክንያቱም ሩታን ለማጥቃት በጣም በብዙ መንገድ እየሄዱ ባሉበት ሰዓት ዛሬ አንድን ሰው እነሱን ከመታን እንዴ ሩታን መጥፎ ነገር ሊያደርሱባት እንደሚችሉ እኮ በጣም እርግጠኛ ነን እኮ። በጣም ትልቅ እንትን አለን። ግን አቤል እንዳስመታችሁት እሱ እርግጠኛ ነኝ። በሱ እኔ እኮ ቅር እኮ አልሰኝም። አይ ቅር ተሰኝተህ እኮ ነው እያወራህ ያለው። አሁን አንተ ለአቤል መቆርቆርህ ነው ወይስ ምንድነው ሀሳብህ? አይ ሀሳብህ አልገባኝም። በደንብ አብራራልኝ። እኔ ለአቤል ምናምን ነገር መቆቅሪ አይደለም። እኔ ለአቤል እኔ ጭራሽ እንትን የምል ሰው አይደለም። እኔ ለሱ ሞግል ሰው አይደለም። ግን በዚህ ሰዓት እሱ መመታት ያለበት ሰዓት አልነበረም። ምክንያቱም እሱ ተመታ አሁን ላይ ነገ ከነገ ወዲያ ምን አይነት ነገር ሩታ ላይ አይድረስ ምንም ነገር የምናውቀው ነገር የለም። ምናልባት እያየሽ ነው ቤት ነው የምትይው አንቺም ከሷ ጋር ምን አይነት ሰው እየመጣ እያለ ቤት ዝም ብሎም ራሱ በሩ መቼም ያው ክፍት ነው ከፍቶ እየገባ ምናምን ነገር እያወራ አለ አይደል? አፉ እንደመጣለ ሰው እየለቀቀ እያወራ እየሄደ እንዳለ መቼም ታውቂያለሽ አንቺ። ምክንያቱም እናንተ ናችሁ እዛ ጋር ያላችሁት። እኛ እንደውም እኮ ምንም ነገር እየጠቀማት አይደለም አይደል? ለሩታ ምናልባት የሆነ ነገር ሲከሰት ነው የምትደውሉ አይደል? ስለዚህ በይሳት ደግሞ አቤላው እናንተ ማስመታት አልነበረባችሁም። በቃ ይሄን ነገር ማመን መቻል አለብሽ። ያስመጣችሁት እናንተ ናችሁ። አይደለም ስንልክ የላክናቸው ምቱት ብለን አልነበረም። ገብቷል? እንዲያወሩት ነበር እኛ ሀሳባችን እንጂ ሲጀመር መታ እንደዚህ አንስተው ነው እንትን ያሉት እንጂ አይታወቅም። እንደውም ቢመቱ ታሪፍ ነበረ። ድብና አድርገው ቅጥቅጥ ቢያደርጉት ደስ የሚለን እንደዚህ ነበር። የምር እኔ በጣም ነበር ደስ ያለኝ እንደውም ማለት ነው። ግን ምኑን ተነካ መታ በስርዓት አይ እንደዛው ምናልባት ወይ አንቺ እንደዛ ተስቻለሽ። ምናልባት እኮ ከካሜራም ጀርባ ምናልባት ሌላም ነገር ደርሶበትም ሊሆን ይችላል፣ አይታወቅም። እሱ እንዳይሆን አሁን በቃ ማለት ጊዜው አልነበረም ነው። ኪዬ ይዞኝ ሄዶ በስርዓት ላወራው ሞከርኩኝ። ገብቶሃል አይደል? በስርዓት ሳወራው ግን አላወራኝም ከቪዲዮ ውጪ ማለት ነው። አውርቼው ነበረ ኪዬ ይዘኸኝ ሂድ ብዬው ደውልልሻለሁ አለኝ። ተደዋውለን ሄድን። የሰጠኝ መልስ ግን የወረደ ነው። ገብቷል? ስለዚህ ከዛ አንፃር ነው በቃ ይሄንን ነገር የተደረገው። እኔ ደግሞ እንዲያወሩት ምናምን እስኪ እናንተ አውሩት ነበር ያልኳቸው፣ ግን ተወጣረ። ቢያንስ ተይዞ እንኳን ምላሱ አይተዋል እንዴት ይሁን እንደነበረ ማለት ነው። እኮ አዎ እሱ ዛሬም መቼም ያው ማለት ጉልበተኛ ነው ያለው ወንድም ጋር ምላስ ብቻ ነው እሱ እንትን። ስለዚህ ለምላሱ ደግሞ ይገባዋል እኮ መቀባት፣ ግን ጊዜው አልነበረም ነው እኮ ከኔ። ለምን ጊዜው መጠበቅ ለምን አስፈለገ? ለሱ እንዴ ነገር እየተባባሰ እኮ ነው እየሄደ ያለው እኮ አሁን እሱ ስለተመታ ማለት ነው። እሱ ስለተመታ ወይ ሩታና ብርሽ እኮ አይታረቁም አይደል? በአሁኑ ሰዓት ባይታረቁም እኛ የልባችን ካደረግን ምንም አይደለም። የልባችን የምናደርሰው የለም ማለት ነው። ሁለቱን ስናስታርቅ ብቻ ነው
እኛ አቤል ዝናት መጣን ወይ ብሩክ ዝናት መጣን ወይ አብርሃም ስለተመታ ምናምን ነገር እኛ የልባችን የሚሰማን እኮ የሆነ ደግሞ የሆነ ነገር ደስታ ታውቃለህ። አሁን ዋና ያደረግንበት ምክንያት ትናንትና ሰው መተው ነበረ። ስደውልልኝ አልነገርኩም? ትናንት ሰው መጥቷል ቤት ድረስ ማለት ነው። እየላከው ማለት ራሱ አቤል። ከዛ አንፃር ነው የተናድጄ ሰው ይላኩበት እንዲያወሩት ብዬ እንጂ እንዲመቱት ብዬ አይደለም። እኔ ገብቷል። በጣም ስላናደደኝ እኮ ነው። አሁን እንደ መሰለሽ መንገድ ይከፈትለታል ነው ለሁሉም ሰው። ምን አባቱ ነው መንገድ ይከፈትለት? ከዚህ በላይ ምን ያመጣል? ኪያ ራሱ ምን አይነት ነገር እያወራና እንዳለ መቼም ታውቂያለሽ። ምክንያቱም አንቺ ጋር ራሱ መጥቶ የጥሪ ካርድ ሁላ እስከ መስጠት ምናምን ነገር የደረሰ ሰው ነው ማለት በቃ ሁላቸውም አፋቸው እንዳለ ልቅ ነው፣ አይምሮአቸው ልቅ ነው። ምንም ነገር ማለት ማሰብ የሚችሉ ሰዎች አይደሉም። ምክንያቱም ቢያስቡ ቢያስተውሉ እና ክርቀት በሩታ ላይ መጥፎ ነገር ለማድረስ ምናልባት አንድ ቀን ራሱ በሩታ እጅ በልተው ሊሆን ይችላል። ሩታ መሰራችሁ ማለት ነው። ግን ይሄን አክል ደረጃ ራሱ ላደረሱባት ግን በቃ በአሁኑ ሰዓት ደግሞ አለ አይደል ነገራቶችን እኛ ቀስ በቀስ ነው በሂደት ነው እኛ ማስተካከል ያለብን ምናምን ነገር እንጂ እንደዚህ ሚዲያ ላይ ወጣን ስላስደበደብ ነው ምናምን እኮ እንዴ የባሰ መጥፎ ነገር ነው ሩታ ላይ የሚደርሰው። ምናልባት እኮ አሁን ራሱ እኔና አንቺ እኮ እዚህ ጋር ሆነን ራሱ እኮ ምን አይነት ነገር ቤት እንደሚፈጠር እኮ እኛ እኮ አናውቅም አይደለ? መጥፎ ነገር ራሱ እኮ ሊደርስብህ ይችላል። ግን በቃ ያኛው ነው በጣም ጥፋተኛ ናችሁ ነው ያልኩሽ ያለሁት በአሁኑ ሰዓት ማለት ነው። ምክንያቱም አንቺም ትሆኛለሽ ወይ አንቺ ነሽ ከውስጥ በቃ ከሶስት አንዳችሁ ናችሁ። ምናልባት ሩታ ይሄን ነገር ወይ ላታስቡ ይችላል። ምክንያቱም የሚያስጨንቃት በጣም ብዙ ነገር አለ አይደለ? እሷ ደግሞ የሚያስጨንቃት አንደኛ ነገር ከሀገር ልውጣ ነው እያለች ያለችው። እሱንም እንደውም ወይ አሳይሻለሁ ወይ ደግሞ ልጁንም ወይ አጋኝሻለሁ የሆነ ልጅ አለ ለሷ እንደዚህ ውጭ እንድትሄጂ እፈልጋለሁ ምናምን ብሎ ያወራት ልጅ ማለት ነው። እሷ ለቱን ጀራልት ግን ወይ በቃ አንቺና ሜላት ናቸው ያስተበደባችሁት። ያ ነገር ደግሞ በአሁኑ ሰዓት መሆን አልነበረበትም ነው ገኒ። ያ ነገር አይደለም። እኛ ነገርኩ እኮ እኔ ለማስደብደብ ፈልጌ ሳይሆን የተናገረኝ ንግግር ከቪዲዮ ውጪ ነግሬሃለሁ እኮ ማስላከም አልነበረም። ግን አውሩት እስኪ ያስፈራሩት ብዬ ነው የላኩበት። ምንም አያመጣም ሲጀመር ማለት ነው። ምንም ቢሆን ራሱ ምንም አያመጣም ማለት ብዙ ነገር እኮ እያመጡ ነው እኮ ከኔ ምናልባት እኛ እኮ አይደለ እኛ አሁን እኮ ስለጠበቅናት ምናምን ነገር እኮ አይደለ ቤተሰቦቻችን ወጣን ማለት ነው። ያው ፈጣሪ እየጠበቃ ስለሆነ ነው እንጂ ብዙ ነገር የደረሰባት ነው። ምናልባት አለ አይደለ ወደ ውጭ የምትወጣች ይሆናል አንዳንድ ሰላ ይሆን ነገር ቃላ መውዛትም ምናልባት ልትወጣ ምናምን ነገር ስትልም አለ አይደል ብዙ ሰው ነው በቃ የሆነ ነገር እሷ ላይ ለማድረስ የሚሞክሩት ማለት ነው። ስለዚህ ያን ነገር ቢያንስ እናንተ መርዳት መቻል ነበርባችሁ። ማለት ትልቅ ሰው ናችሁ። አንቺም ሜላትም ትልቅ ናችሁ። ከነ አቤልም ከነ ብሩኬም ከማንም ከነ ኪያም ቢሆን የምትሻሉ ናችሁ። በማስተዋልም በምንም ቢያንስ ከነሱ ትበልጣላችሁ። በአሁኑ ሰዓት ደግሞ እነሱን ማስደብደብ ምናምን ነገር የሚጠበቅብን ምናምን ነገር ሰዓት አይደለም። ሩታን ብቻ መጠበቅ በቃ ያለብን ሰዓት ነው። ምናልባት ያው እኛም ስለጠበቅናት አይደለም ብይሻለሁ። ያው ፈጣሪ ነው የሚጠብቃት። ግን ምንም ቢሆን ደግሞ ከፈጣሪ ቀጥሎ እኛ ስናግዛት ምናምን ነገር ነው አይደለ? እሷም ያን ነገር የውጭ ምናምን ነገር ያለችውም ነገር ከሀገር ወጣለሁ የምትለው ነገር ልትሰረዝ የምትችለው ማለት ነው። ምናልባት ከሀገር ወጣለሁ መጥፎ ነገር ነው። ሄርሜላ ልጅ የተባለ ነው አይደል? ከሀገር የምታስወጣት። ስለዚህ ማለት ሩታ ራሱ ምን ነክቷት ነው ሄርሜላ የምታስወጣት ከሆነ ሩታ ራሱ ሄርሜላ እንዴት ታስወጣታለች? እሷ እኮ የምታውቀው ነገር የለም ይባል እንጂ ሌላ ሰው ነው የሚያስወጣት እንጂ ሄርሜላ አይደለችም። ሄርሜላማ ነገር እንዲስተካከልላት ብላ ነው ለሄርሜላ ጥላላት የምትሄደው። ለማን ስትል ነው የምትጥልላት? ለምን በላ ገብቷል እኮ ያው ነገር ነው ማለት በጣም እንትን እያለ ያለው እያስፈራ ያለው ይሄ ነገር ነው። ምክንያቱም ባለፈውም እንደሚሆነ ሳላ አይተሻል። ሱፍ ለብሶ አቤል ምን ነገር ለሩታ የማይገባትን ነገር እያደረገ ነበር። እሱን አውቃለሁ አቤል ማለት ነው። መመታት ምናምን ነገር እሱ ሲያንሰው ነው። እንደውም እንኳን ልክ ነሽ አልተመጣም፣ ግን እኔ ጊዜው አይደለም ነው። ምክንያቱም እኛ ብዙ ጊዜዎችን እኮ አቃጥለናል። እነሱን ማስመታት ምናምን ነገር መምታትም የነበረም ሰዓት አቃጥለናል። ግን ይህ ደግሞ ቀስ ብለን ነገራቶችን ለማስተካከል ምናምን ነገር መሞከር ያለበት ሰዓት ነው እንጂ አቤልን ለማስመታት ብሩኬን ለማስመታት ወይ የሆነ ሰው ለመጉዳት ሚዲያ ያለብን ሰዓት አይደለም። የሆነ ነገር እውነቶችን እያመጣን ምናልባት አብርሃም እውነቱ ከገባው አሁንም ቢሆን ምናልባት አለ አይደል ህሊናው የሆነ ማሰብ ከቻለ ለሱ እውነቶችን እያመጣን ማሳየት ነው መቻል ያለብን እንጂ በአሁኑ ሰዓት አቤል ስለተመታ የባሰኮ እንትናም አብርሽም በእናንተም ቂም እያዘ ጓደኞችን እየመታችሁ ምናምን ነገር እያለ የባሰ መጥፎ ነገር ነው በእናንተ ላይ ሊያሴር የሚችለው ማለት ነው። ወይ መጥፎ ነገር ነው በእናንተም ላይ ራሱ ሊፈጽም የሚችለው አለ አይደል? ወይ ልትም ላያወራችሁ ይችላል፣ ምናልባት ከነን ሊዘጋችሁ ይችላል። ስለዚህ ያ ነገር ምናምን ነገር ከሚፈጠር ነገራቶችን ቀስ ብለን እናስተካክል ነው እንጂ እኔ መመታት አይደለም። እኔም ነገም ራሱ እኔ በእናት መታው እኔ በጣም ደስ ይለኛል። እሱ ከሰራው አንፃር ማለት ነው። እሱ ካደረገው ነገር ነገር ራሱ እናት መታው ነገር ራሱ እኔ ራሱ ሄጄ ራሱ በጓደኞች ጋር ሄጄ በመታው ራሱ በጣም ደስ ይለኛል። ግን ጊዜው አይደለም
እኛ በብልጠት ነው እነሱ በደፈና አይምሮ ነው አይደል እየተጓዙ ያሉት። እኛ ደግሞ በብልጠት ካላሸነፍናቸው እነሱም በጉልበት እኛ በጉልበት ግን ጥሩ አይመጣም። እኔ ነገርኩ እኮ ለማስመታት ብለን አልነበረም። እኛ ገብቷል ሲወጣርባቸው ነው እንደዚህ ያደረጉት እንጂ እኛ አውሩት እንጂ ያለው እንዲመቱት አልነበረም። እኛ የተነጋገርነው እኮ ስታስቢ እኮ አይደለም አቤልን ታውቂዋለሽ ሰውነቱን የነዛን የሁለቱን ሰውነቱን መቼም ታውቂያለሽ። ሁለቱ እዛ ጋር ሲሄዱ አቤል ምላስ ሲለቅ ምን አይነት ነገር እንደሚፈጠር መቼም ማገናዘብ እኮ እናንተ አይከብዳችሁ። ያው ከተመታም የሚመታ ብላችሁ ሊሆን ይችላል። እሱ ትክክል ናችሁ። እሺ ችግር የለም የሚመታ ግን ያው እንድታቂ ነገር እንፈልገው ጊዜው አይደለም ነው ማስመታት በአሁኑ ሰዓት አልነበረባችሁም። ጥፋተኛ ናቸው ነው እያልኩሽ ያለው በአሁኑ ሰዓት ከተቀበልሽ ጥፋተኝነት ስሜት ለእኛ አልተሰማንም። ምክንያቱም እኛ ደብድቡት ብለን አላልንም። ገብቶሃል አይደል? ቢደበደብም ደግሞ ይሄን ያህል ምንም የሚያመጣው ነገር የለም። ካደረገው አንፃር ይገባል እኮ እያመጡ እኮ ነው። አይ መስሎ ነው እኛ እኮ ምናልባት ተሸውደን ሊሆን ይችላል እንጂ ብዙ ነገር እኮ እያመጡባቸው ነው እኮ በሩታም ይሁን በአባም ላይ ብዙ ነገር እንዴ ያው እነሱን እኮ አፋታቸው አይደል እንዴ ተራራቁ አይደል እንዴ እሱ ሊስተካከል እኮ ይችላል። አሁን ስለተራራቁ ብቻ ተራርቀው ይቀጥላሉ ማለት አይደለም። ነገ ሊስተካከል ይችላል። ነገ የማይሆን ነገር ነው እያደረጉ ያሉት። ነገ የሚጸጽታቸው ነገር ነው። ገብቶሃል አይደል? መስተካከሉ ስለማይቀር እያንዳንዱ የሚያፍርበት ሰዓት ይኖራል። ሁሉም ማለት ነው ቤቱ ነው የሚገባው። ሁሉም ወደ ጥቅ ነው የሚይዘው። ምክንያቱም ሰው አይደለም እነሱ ያጣመራቸው እግዚአብሔር ነው። ስለዚህ ጋብቻ ደግሞ ክቡር ነው። ይሄ እንደዚህ በመልከስከስ በምናምን የሚሆን ነገር አይደለም። አንድ ቀን እውነቱ ሲገባው ሲረዳ ካጠገቡ ሁሉ አጃቢ ሲጠፋበት ወደ ራሱ መመለሱ አይቀርም። እሱ አይቀርም። ገብቷል። እሷም ይጸጽታታል። አሁን ለምሳሌ ልትሄድ ትችላለች አዲስ አበባ። ገብቷል። ከሄደች ቤቱ ባዶ ሲሆንባት ማሰቡ አይቀርም። ምንም ቢሆን የልጁ አባት ነው። አዲስ አበባ የሚሄደው ባዶ ብቻ ነገር ሳይሆን ቤቱ ቢሆንባት መጥፎ ነገር ይከሰባታል። ውጭም ብትሄድ የትም ብትሄድ ማሰቡ አይቀርም። የመጀመሪያው ናት። ስለዚህ መጎዳቱ አይቀርም። እኔም ያንን ብዬ መስተካከሉ ለማይቀር ነገር ያንን ብዬ ነው አቤልም በአሁኑ ሰዓት ማስመታት አልነበረባችሁም ያልኩት ለዛ ብዬ ነው። ምንድነው ነገ የሚጸጽታቸው ነገር ነው የሚያደርጉት። እሷ እንደሆነ አንዴ ወስናለች። ገብተዋል። ቢስተካከልም ባይስተካከልም ወስናለች። እሷ የወሰነችው ነገር ነው። ግን እኛ በቻልነው አቅም ማስማማት ነው። እኔ አንደኛ ነገር እንዴ መሰለሽ አሁን እሷ አዲስ አበባ ስትሄድ መጥፎ ነገር እዛ አይከሰትባትም ወይ? አሁን አቤልን አስመታሽው። አቤል እሷ ላይ አሁን ሄዶ እሱ ራሱ ሊመታት አይችልም። በቃ አንደኛ ነገር ምን ነገር በአሁኑ ሰዓት አቤልን ማስመታት አልነበረባችሁም። በቃ እሱ መንካት አልነበረባችሁም። በአሁኑ ሰዓት ነው የምልሽ። አንተ እኮ እየወገንክ ነው። እኔ ለሱ እየወገንኩኝ አይደለም። እየወገንክ ካልሆነ እንዴት እንደዚህ ታወራለህ? እየወገንክለት እኮ ነው። እኔ ለሱ እየወገንኩ አይደለም። እየወገንክለት ካልሆነ እንዴት በአሁኑ ሰዓት በቃ እሱ ማስመታት አልነበረብሽም ገኒ። ሰዓቱ አልነበረም እሱ ማስመታት አቤል ማስመታት ነገርኩ። እኔ እንዲመታ ብዬ አይደለም ይሄን ነገር ያደረኩት። ይሄ ነገር እንዲመታ ብዬ አይደለም ያደረኩት። ገብተዋል። እኔ አውሩት እንጂ አልኳቸው ምቱት አላልኳቸውም። ስለዚህ አንተ ደግሞ እየወገንክለት ነው ያለው። እኔ እየወገንኩ አይደለም። እየወገንክ ካልሆነ እኔ ለሱ እንዴት ወገናለሁ? እኔ ላቤል እንዴ በዚህ ልክ እንዴት ትከራከርለታለህ? እኔ እኮ ያልኩሻለሁ እኮ በአሁኑ ሰዓት እንደዚህ ስላለ መጥፎ ነገር ሩታ ላይ ነው የሚደርሰው እንጂ እሱ ላይ አይደለም። ምንም ቢደርስባት ነገር የለም። ምንም እንደዛ ነው የምታስበው? አዎ እንደዛ ነው የምናስበው። ምን ያመጣሉ እነሱ? ከህግ በላይ ናቸው እንዴ? ከህግ በታች እንጂ ከህግ በላይ አይደሉም። ገብተዋል። ዝም ስላላቸው ነው። ትዕግስት ፍራቻ እኮ አይደለም። ጸጥ ያልናቸው እኛ እንታገስ በሚል እንጂ እንደነሱ እኛ አካሄድ ጠፍቶብን አይደለም። ከዚህ በፊት እያንዳንዱ ላይ ያደረጉት ነገር አላየህም? እየሳቀ እኮ ነው ከሄርሜላ ጋር መጥቶ እዩን ያገተው። አይተሃል? አቡሻል እንትና ናሆምን እንዴት እንዳደረጓቸው አይተሃል? እኛ ዝም ያልናቸው ገብቷል። አሁንም ደግሞ እነሱ ላይ የተከሰተው ነገር እሱ ላይ እንዲከሰት ብለን አይደለም። እኛ በመግባባት በመናገር መግባባት ስላልቻለን እስኪ እነሱ ደግሞ ተናግረው ይሄንን ነገር ያድርጉ በሚል ነበረ። አንተ ደግሞ አሁን ሌላ ነገር ነው እየተናገርክ ያለው። ገብቷል ማለት እስካሁን ድረስ እያወራው ነው። ምንም ነገር አልተረዳሽኝም፣ አልተቀበልሽኝም። በአሁኑ ሰዓት አቤልን ማስመታት ማስነካት አልነበረብሽም ነው። ሌላ ነገር አይደለም። አንተ ምን አገባህ? ቆይ አንተ ስለሱ ምን ያገባሃል እንዴ? በጣም ተወግነህ ተቆርቆረህ እኮ ነው እያወራ ያለው። ይመለከታል። አንተ ወይ የተላከው ነገር አለ። እሺ ላቤል ወገንኩ። እንደዛ ካሰብሽ እሺ ላቤል ወገንኩ። አይመለከትም። አሁን የለ ይኸውልህ፣ ስለ ሩታም ስለ አብርሃምም ስለ አቤልም አይመለከትም። አንተን እንደዛ ነው ታስቢው? አዎ እንደዛ ነው የማስበው። ምን ማለት ነው እንዴ? በማይመለከት ነገር ለምን ትልከታለህ? አይመለከትም ብለሽኛል። አይ አይመለከትም። ሳመጣልሽ ደግሞ የለም የዛ ሰዓት እንደምትቀመጥ ተስፋ አደርጋለሁ። ምንም አይመለከትም። አንተ አመሰግናለሁ። ችግር የለም። መሄድ ትችላለህ። አናዱ የኔ ሄደው ትንሽ ስሜታዊ ሆኛለሁ። በማይመለከተው ነገር ነው እሱ ራሱ እየገባ ያለው። አቤል ልኮት ግን ማውቀው ነገር የለም። ምክንያቱም
እኛ ያደረግነው እንዲወራ እንዲያወሩት እንጂ እንዲመቱት ብለን አልነበረም። ከሆነ በኋላ ደግሞ ምንም አያመጣም። አቤል ምንድነው ሰው እኮ ነው። ይሄ ሁሉ ነገር ሲያደርግ ያልተጸጸተው ደግሞ ምላሱ ካቅሙ በላይ ያወራ ለሱ መጸጸትና ለሱ የሆነ ነገር ማድረግ አስፈላጊ አይደለም እና ትንሽ አናዶኛል። ቤተሰብ በማይመለከተው ነገር ነው እሱ እየገባ ያለው። ልኮትም ሊሆን ይችላል አይታወቅም። ግን ምንም አያመጣም። ማንም ምንም ቢላክ ምንም ቢል እኛ ምን ፈራ ሰው አይደለንም። ስለዚህ ቤተሰብ ይሄንን ነው ምላችሁ። ወዳችኋለሁ። አመሰግናለሁ።